መርሃባ ዛሬ በሳውዲ ኤርፖርት ላይ በጣም የሚጠቅሙንን አረብኛ ቃላት እንማራለን። ሳውዲ ከመሄዳችሁ በፊት እነዚህን ቃላት ማወቅ በጣም አስፈላጊ ነው። ምክንያቱም ኤርፖርት ላይ ፖሊስ ወይንም ደግሞ ኦፊሰር ሲያናግራችሁ መደናገጥ አይኖርባችሁም። ቪዲዮን እስከ መጨረሻው ተመልከቱ፣ ምክንያቱም በመጨረሻ በጣም አስፈላጊ የኤርፖርት ንግግሮችን እናያለን። በመጀመሪያ ኤርፖርት ላይ ያሉ የአረብ ኦፊሰሮች ሰላም አለይኩም ይሏችኋል። ይህም ትርጉሙ ሰላም ለእናንተ ይሁን እያሏችሁ ነው ማለት ነው። ሰላም አለይኩም። እንደዚህ ብለው ሲጠይቋችሁ እናንተ በምላሹ ወአለይኩም አሰላም ትላላችሁ። ወአለይኩም አሰላም። አጢኒ ጀዋዝ፣ አጢኒ ጀዋዝ በአማርኛ ፍቺው ፓስፖርትሽን ስጭኝ እያለች ነው ማለት ነው። አጢኒ ጀዋዝ። እንደዚህ ብለው ሲጠይቋችሁ ፓስፖርታችሁን በማውጣት ፈደል ጀዋዝ ማለት ትችላላችሁ። ፈደል ጀዋዝ፣ ይኸው ፓስፖርቴ እያልን ነው ማለት ነው። ፈደል ጀዋዝ። ፓስፖርታችንን ከሰጠን በኋላ ኦፊሰሮቹ ፓስፖርታችንን ተመልክተው ፊን ራይሃ ሊሏችሁ ይችላሉ። ፊን ራይሃ ወዴት ነው የምትሄጂው እያላችሁ ነው ማለት ነው። ፊን ራይሃ። እዚህ ጋር ፊን የሚለው ቃል ወዴት እያልን ነው ማለት ነው። ራይሃ የሚለው ቃል ደግሞ የምትሄጂው እያልን ነው ለሴት። እንደዚህ ብለው ከጠይቋችሁ እናንተ በምላሹ ሳውዲ ኤርፖርት ውስጥ ስለሆነ ያላችሁት ወደ ሳውዲ ብላችሁ መመለስ የለባችሁ። መመለስ የሚኖርባችሁ መልሶች የሳውዲ ውስጥ ያሉትን ከተሞች ይሆናል ማለት ነው። ቪዛችሁ ላይ ያለው የከተሞች ስምን በማንበብ ማስገባት ይቻላል። ሪያድ ሊሆን ይችላል ወይንም ደግሞ ጅዳ የመሳሰሉትን ከተሞች በመጥራት ወደዛን የሚሄደው ብላችሁ መናገር ይኖርባችኋል። እስኪ በአረብኛው እንመልከት። አለ ሪያድ ፊን ራይሃ ሲላችሁ አለ ሪያድ ማለት ይቻላል። ወይንም ደግሞ አለ ጅዳ ትላላችሁ። ወደ ሪያድ ነው የሚሄደው ወይንም ደግሞ ወደ ጅዳ እያላችሁ የምትሄዱበትን ከተማ ቪዛችሁ ላይ ያለውን ስም በማንበብ መናገር ትችላላችሁ። ቤተሰቦቼ እዚህ ጋር ማስተዋል ያለባችሁ ነገር እነዚህ ሁለቱ ቃላቶች ጀዋዝ እና ፊን የሚሉት ቃላቶች ኤርፖርት ላይ በጣም የሚደጋገሙ ቃላቶች ናቸው። ጀዋዝ ያልነው ፓስፖርት ሲሆን ፊን ማለት ደግሞ የት እንደማለት ነው በአማርኛ ፍቺው። ሳውዲ ላይ ፊን የሚለውን ቃል ብዙ ጊዜ በተደጋጋሚ ልትሰሙ ትችላላችሁ። ሌላኛው ኦፊሰሮቹ አወል መራ ፊ ሳውዲ ሊሏችሁ ይችላሉ። አወል መራ ፊ ሳውዲ በአማርኛ ፍቺው ሳውዲ የመጀመሪያ ጊዜሽ ነው ብለው እየጠየቋችሁ ነው ማለት ነው። አወል መራ የሚለው የመጀመሪያሽ እያሉን ነው ማለት ነው። ፊ ሳውዲ ማለት ደግሞ ወደ ሳውዲ ብለው እየነገሩን ነው ማለት ነው። አወል መራ ፊ ሳውዲ። እንደዚህ ብለው ሲጠይቋችሁ እናንተ በምላሹ ኤናም አወል መራ ብላችሁ መመለስ ይቻላል። ኤናም አወል መራ፣ አሆ የመጀመሪያ ጊዜ ነው ብላችሁ እየመለሳችሁ ነው ማለት ነው። ኤናም አወል መራ። በመቀጠል ኦፊሰሩ ሸገል ኤሽ ሊሏችሁ ይችላል። ሸገል ኤሽ በአማርኛ ፍቺው ስራሽ ምንድነው እያላችሁ ነው ማለት ነው። ሸገል የሚለው ቃል ስራ እንደማለት ነው። ኤሽ ደግሞ ምንድነው እንደማለት ነው። ሸገል ኤሽ ሲላችሁ ስራሽ ምንድነው እያለች ነው ማለት ነው። እንደዚህ ብላችሁ ስትጠየቁ ሙሳዓዳ ወይንም ደግሞ ሸገል አልቤት ማለት ይቻላል። አጋዥ እያልን ሙሳዓዳ የሚለው ቃል ወይንም ደግሞ ሸገል አልቤት ስንል ደግሞ የቤት ሰራተኛ እያልን ነው። አንዱን መልስ መርጣችሁ መጠቀም ይቻላል። ማዕኪ ፍሉስ ብለው ቢጠይቋችሁስ? ማዕኪ ፍሉስ ገንዘብ አለሽ ብለው እየጠየቋችሁ ነው ማለት ነው። እንደዚህ ብለው ሲጠይቋችሁ
ትንሽ ገንዘብ ከያዛችሁ በአረብኛው አይዋ ማዓይሽ ወያ፣ አይዋ ማዓይሽ ወያ፣ አዎ ትንሽ እያልን ማለት ነው። ገንዘብ አለሽ ሲልሽ አይዋ ማዓይሽ ወያ ትላላችሁ። አዎ ትንሽ እያላችሁ ነው ማለት ነው። አንዳንድ ሰዎች ኤርፖርት ላይ በጣም ይደናገጣሉ። ግን ትንሽ አረብኛ ካወቃችሁ በራስ መተማመናችሁ ትመልሳላችሁ። ማወቅ ያለባችሁ ሳውዲ ላይ ሰዎች አረብኛ ስትሞክሩ ይደሰታሉ። ስለዚህ መፍራት አያስፈልግም። ኢፍታሂ ሻንጣ፣ ኢፍታሂ ሻንጣ፣ ቦርሳሽን ክፈቺ ወይንም ደግሞ ሻንጣሽን ክፈቺ እያለች ነው ማለት ነው ኦፊሰሩ። እንደዚህ ተብላችሁ ስትጠየቁ እናንተ በምላሹ ጠይብ ብቻ ማለት ይቻላል። ጠይብ እሺ እያላችሁ ነው ማለት ነው። ጠይብ። ሻንጣችሁን ከከፈቱ በኋላ ኦፊሰሮቹ የሚያጠራጥራቸው ነገር ካዩ ሃዛ ሹ ሊሏችሁ ይችላሉ። ሃዛ ሹ ይሄ ምንድነው እያላችሁ ነው ማለት ነው። ሃዛ ማለት ይሄ እንደማለት ነው። ሹ የሚለው ቃል ደግሞ በአማርኛ ፍቺው ምንድነው እንደማለት ነው። ሃዛ ሹ። እንደዚህ ብለው ሲጠይቋችሁ ልብስ ከሆነ የያዛችሁት ሃዛ መላቢስ ብላችሁ መመለስ ይቻላል። ሃዛ መላቢስ ይሄ ልብስ ነው እያልን ማለት ነው። ሃዛ መላቢስ። እስቲ ወደ ቀጣዩ ንግግር ከመሄዳችን በፊት እስካሁን ያየናቸውን ወሳኝ ቃላቶች ባጭሩ እንከልስ። ጀዋዝ በአማርኛው ፓስፖርት ብለናል። ፌን የሚለው ደግሞ የት እያልን ነው። ፌን። ሾጎል ስራ እያልን ነው። ፍሉስ ገንዘብ እንደማለት ነው። ሻንጣ በአማርኛውም ሻንጣ ነው። ጠይብ እሺ እያልን ነው። እነዚህ ንግግሮች አድርገን ከወጣን በኋላ በመጨረሻ ኦፊሰሮቹ ወደ ሳውዲ እንኳን በደህና መጣሽ ሊሏችሁ ይችላሉ። በአረብኛው አህለን ፊክ አለ ሳውዲያ፣ አህለን ፊክ አለ ሳውዲያ። ህጋዊነታችሁን ካረጋገጡ በኋላ ወደ ሳውዲ እንኳን ደህና መጣሽ ልትባሉ ትችላላችሁ። አህለን ፊክ አለ ሳውዲያ። እንደዚህ ሲሏችሁ እናንተ በምላሹ ሽኩረን አለይክ፣ ሽኩረን አለይክ ማለት ትችላላችሁ። አመሰግናለሁ እያላችሁ ነው። እንኳን ደህና መጣሽ ሲሏችሁ ሽኩረን አለይክ አመሰግናለሁ ትላላችሁ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ አድርጉ። ቀጣይ ላይ ደግሞ የሳውዲ ማዳም በጣም የምትጠቀማቸውን ወሳኝ የአረብኛ ቃላቶችና ንግግሮች የምንማማር ይሆናል።